እዚህ በግዕዙ ሆሳዕና የተባለ ዘንባባ ነው ማለት ነው። አርያም ማለት ደግሞ የእግዚአብሔር መኖሪያ አርያም ማለት ነው እና የሆሳዕና በዕብራይስጥ ቋንቋ የሚጠራ ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለእርሱ ይሁን። በድሮ ሆሳዕና መቼ ነው ከተባለ መጋቢት 22 ቀን ነበር አይሁድ የሚያከብሩት። መጋቢት ስንት ቀን አልኳቸው? እግዚአብሔር ይስጥልን። መጋቢት ስንት ቀን አልኳቸው? መጋቢት 22 ቀን ነው ማለት ነው። አሁን ደግሞ በእኛ ወደ ኋላ ይመጣል፣ ወደፊትም ይውላል ይሄዳል። አሁን እናመሰግናለን። ስለዚህ ሆሳዕና ማለት አሁን አድን ማለት ነው። በሌላ አጠራር ደግሞ ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ማለት ነው። ስለዚህ በዛሬው ዕለት የእኛ ጌታ በኪሩቤል ጀርባ የሚቀመጠው ሁለቱን ደቀ መዛሙርቶችን ሂዱና በፊታችሁ ወዳለችው ወደ ቤተፋጌ ማለት የበለስ ቤት ማለት ነው። በሌላ ቋንቋ ቤተፋጌ ማለት የተመሳቀለ ቦታ ማለት ነው። ቤተፋጌ። ስለዚህ ወደ ቤተፋጌ ሂዱና ወደ ቤታችሁ ወዳለችው ከተማ ሂዱና አህያ ከነውርንጭላዋ ታስራ ታገኛላችሁና ፈታችሁ አምጡልኝ አላቸው። ለምንድን ነው የሚላችሁ ሰው ካለ ለጌታ ያስፈልገዋል በሉ። እንደታዘዙት ሄዱ፣ እንደታዘዙት አደረጉ። በታዘዙት መሰረት ሂደው አህያዋን ፈተው ከነውርንጭላዋ ላይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በታዘዙት መሰረት ሁለቱ ደቀ መዛሙርት አመጡና ሰጡት ይለናል። የሚገርም ሚስጥር እኮ ነው። እናንተ በማርያም አዳምጡት። የእኛ ጌታ በዘራነ ኪሩብ ላይ የሚቀመጠው ኪሩቤል ሱራፌል በዙፋን ያለና የነበረ ቅዱስ ቅዱስ እያሉ የሚያመሰግኑት አህያዋን አመጡና አንተ ከራቴ አበሳነህ ኃጢአትና በደልን ትሸፍናለህ ሲሉ እንዳይቆረቆረው ብለው ከኮርቻ ይልቅ በመጋረጃ በጨርቅ አህያዋን ሸፈኑለት። አይገርምም? አንተ ከራቴ አበሳ ንጉሥ ነህ። አንተ በደልና ኃጢአትን የምትደመስስ ነህ። አንተ ከራቴ አበሳ ነህ። ኃጢአትን በደልን ይቅር ትላለህ። የሰዎችን ኃጢአትና በደል የምትሸፍን ስለሆነ በአህያዋ ላይ እነሆ ይህን ጨርቅ ሸፍነናል አሉና አስቀመጡለት። ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለእርሱ ይሁን ለድንግል ማርያም እያመስገኑት። ይህን ካደረጉ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ የአዲስ ኪዳን መተርጉማን በሁለቱም አህዮች ላይ በሚስጥር ተቀመጣባቸው በጠባብ ይለናል። አሁን ወዴት እየገሰገሰ ነው ያለው? ወደ ኢየሩሳሌም እየሄደ ነው ያለው። ወዴት እየሄደ ነው ያለው? ከየት ነው የተነሳው? ደብረ ዘይት። አህያዎቹን ሂዱና ፈታችሁ ወደ እኔ አምጡልኝ የተባለበት ቦታ ደብረ ዘይት ነው። አህያ ከነውርንጭላ ያለችበት ቦታ ቤተፋጌ ነው። ቤተፋጌ ማለት የበለስ ቤት ማለት ነው። ቤተፋጌ ማለት የተመሳቀለ ቦታ ማለት። ይህ ካደረገ በኋላ በጥበብ ከሁለቱም አህዮች ላይ ቁጭ ብሎ ወደ ኢየሩሳሌም መሄድ ሲጀምር ኢየሩሳሌም ላይ በግንባራችን በራሳችን በጣታችን ላይ ያደረግነው ሰሌን የለም ወይም ዘንባባ የለም። ይህ ዘንባባ የለም። ወደ ግብፅ ሲወርድ ማለት ነው። እነሆ ከፊቱ ያገኛትን ዘንባባ አንቺ ዘንባባ ተነሽና ወደ ኢየሩሳሌም ሂጂ። አያችሁ፣ እንኳን ለእግዚአብሔር ለእኔና ለእናንተ እምነት ካላችሁ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህን ሾላ
ሰዎች እንዲያገኟት አድርገዋል። ይህን ካደረገ በኋላ ወደ ኢየሩሳሌም መገስገስ ጀመረ። ወደ ኢየሩሳሌም እየሄደ ነው ያለው። ወደ ኢየሩሳሌም ሲገባ ኢየሩሳሌም ሲደርስ ከተማዋ ታወከች። አይሁድ ተጨነቁ። ፀሐይ ኃይሏ እየቀነሰ መጣ። የክርስቶስን ፊት ስታዩ እነሆ በሚገባበት ሰዓት አይሁድ የሚያደርጉትን ከተቀመጡበት መነሳት ያቃታቸው፣ አስተሳሰባቸው ስንኩል የሆነ፣ አመለካከታቸው ትንሽ የሆነ፣ ልቦናቸው ቁንጽል የሆነ፣ ማወቅ ያቃታቸው፣ መስማት ያቃታቸው፣ መናገር ያቃታቸው፣ ማመን ያቃታቸው ክርስቶስን ሲያዩት ይህ የምናውቀው በናዝሬት የሚኖረው ናዝሬት ላይ ያለው የዮሴፍ ልጅ ነቢዩ ኢየሱስ አይደለምን አሉ። ተጨነቁ። ማመን ስላቃታቸው ብቻ እሱ የሚያደርገውን ተአምር ማድረግ ስላቃታቸው ብቻ ይህን ሲናገር ሕፃናቱ የአንድ ዓመት ሕፃናት፣ የሁለት ዓመት ሕፃናት እናትና አባቶቻቸው ለምስጋና ይዘዋቸው ሂደው እጓለ ርግብና መባ ይዘው ወደ ቤተ መቅደስ ሊያቀርቡ ሲሉ ሕፃናቶቹ ከእናታቸው ጭን እየተነሱ ከእናታቸው ትከሻ እየወረዱ ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ ሕፃናቶቹ ማመስገን ጀመሩ። አመስግኑት እግዚአብሔር፣ ዛሬ ምስጋና ቀን ነው። ይህን ሲያመሰግኑ የስንት ዓመት አልኳቸው? የሁለት ዓመት፣ የአንድ ዓመት፣ የመንፈቅ ደቂቅ የሚላቸው ደግሞ የ40 ቀን የ80 ቀን ሕፃናት ናቸው። ሲያመሰግኑ አይሁድ እንዲህ አሉ፣ በውኑ እነዚህን ሕፃናት ዝም እንዲሉ አታደርጋቸውምን አሉ። እስቲ በሉት፣ በውኑ አልወዳችሁም? ተውት እንግዲህ እስቲ ተከተሉኝ። በውኑ እነዚህ ሕፃናት ዝም እንዲሉ አታደርጋቸውምን አሉ። እነዚህ ሕፃናት ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። አያችሁ፣ የሉቃስ ወንጌል 19:40 ላይ ስታዩት እዚያ በኋላ ይህን ሲናገር ድንጋዮቹ ባሉበት እየተንከባለሉ ሆሳዕና በአርያም እያሉ ግዙፍ የሆነው ድንጋይ አፍ የሌለው ዓይን የሌለው እጅ የሌለው እግር የሌለው አንደበት የሌለው የድንግል ማርያም ልጅ አመስግኗል። ክብር ለእሱ ይሁን። ድንጋይ አመስግኖታል። እነዛ እንደ ድንጋይ የሚያስቡ ልበ ደንዳኖች ግን የክርስቶስን ምስጋና የሚሻሙ እንዳላቸው እማነ ደቂቅ ወሕፃናት አስተዳለው ከስርዓተ ቅዱስ ዳዊት በመዝሙር 8 ቁጥር 2 ላይ የምታገኙበት ከሕፃናት አንደበት ምስጋና አዘጋጀ የተባለውን አላወቃችሁምን አላቸው። እንዲህ ያደረገ 3 ጊዜ ቤተ መቅደሱን ዞረ። ስንት ጊዜ? ዛሬ ታቦት 3 ጊዜ የሚዞረው ከዛ የመጣው ስርዓት ነው ማለት ነው። አያችሁ፣ ቤተክርስቲያናችን 3 ጊዜ በአህያ ውርንጭላ ላይ በአህያዋ ላይ ሆኖ ስንት ጊዜ ዞረ? 3 ጊዜ ዞረ። 3 ጊዜ ከዞረ በኋላ ወደ ቤተ መቅደስ ለአንጽሖተ ቤተ መቅደስ ገባ። አንዳንድ ጊዜ አንጽሖተ ቤተ መቅደስ ስንል በብዛት ከውጭ ያለው ሕዝብ የሚያየው ውስጥ ያሉ ካህናት ናቸው ብሎ ነው የሚያስቡ። በብዛት አንጽሖተ ቤተ መቅደስ ሲነሳ የቤተ መቅደስ መንጻት፣ የቤተ መቅደስ የነበሩት እጓለ ርግብ፣ ሌላም የርግቦች ጫኞች፣ ሌላም ይሸጡ ስለነበሩ እነዛን አጸዳ ስንል በቁሙ እዛ ቤተ መቅደስ ያሉ ቄሶችና ዲያቆን መምህራንን ከውጭ ያለው ሕዝብ እንደዛ ነው። እሱ አይደለም ቤተ መቅደስ። እኛ የማን መቅደስ ነን? አይሰማም። እዛ አካባቢ አሁንም ድምፅ የለም። እኛ የማን መቅደስ ነን? እኛ የእግዚአብሔር መቅደስ በዝሙት ዛሬ ራሳችን አላቆሸሽ ነው የሚሆን። እኛ የእግዚአብሔር ቤተ መቅደሶች እግዚአብሔርን በስካር አላስነበር ነው የሚሆን። እኛ የእግዚአብሔር ቤተ መቅደሶች ራሳችን በሰፈርተኝነት አልተከፋፈልንበትም ይሆን።
እኛ የእግዚአብሔር ቤተ መቅደሶች ራሳችን የአሽሽና የአንዳንድ ጥቅማ ጥቅምና የሐሰት መመላለሻ አላደረግነው ይሆን? እኛ የእግዚአብሔር ቤተ መቅደሶች ራሳችንን እግዚአብሔር የማይወደውን ስራ ለሰዎች መርዝ በመጥመጥ ለሰዎች ኃጢአትን መስራት በሰዎች እንጀራ ላይ መግባት ሰዎችን ከእንጀራ ላይ ማፈናቀል ሰዎችን ከስራ ላይ ማፈናቀል ሰዎችን ከሕይወታቸው አላፈናቀል ነው ማላቆሸሽ ነው ቤተ መቅደሳችን ዛሬ። እናንተ የእግዚአብሔር ቤተ መቅደስ አይደላችሁም? ምን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እሱ እግዚአብሔር ምን ይለዋል? ያፈርሰዋል። አንጾተ ቤተ መቅደስ ሲባል ግድግዳውን፣ ህንፃውን፣ ኮለኑን፣ ምሰሶውን፣ አምደ ወርቁን አይደለም ማፈዳ የተባለው በሰዎች ላይ የሰረጸውን ኃጢአት ነቅሎ አወጣው ማለት ነው። በሰዎች ላይ የነበረውን ክፋት፣ በሰዎች ላይ የነበረውን አለማመን፣ በሰዎች ላይ የነበረውን መዳራት፣ በሰዎች ላይ የነበረውን ነፍሰ ገዳይነት፣ በሰዎች ላይ የነበረውን ጽንስ አስፈንጣሪነት፣ በሰዎች ላይ የነበረውን ዶክሜንት ቀባሪነት፣ በሰዎች ላይ የነበረውን የራሴ በቃኝ አለማለትነት አስወገደው። ይህ ነው አንጾተ ቤተ መቅደስ ማለት። ወደ ኋላ ስመለስ ሂዳችሁ አህያዋን እስከ ውርንጭላ ፈታችሁ አንጭልኝ ማለት ጊዜው በወቅቱ የሚታዩት ለእንስሶች ይሁን እንጂ ጠቅላላ የአዲስ ኪዳን በተርጉማን እንደሚያስቀምጡት አዳምና ሔዋን ከኃጢአትና ከበደል የሚፈቱበትን ምስጢር ሲያመጣ ነው። አያችሁ፣ የአዳምና የሔዋን መፈታትን ጊዜው እንደደረሰ ከነበሩበት 5500 ዘመን ከተቆለፉበት፣ ከወደቁበት፣ ከረከሱበት፣ ከቆሸሹበት ሊያነጻቸው ሲፈልግ ሁለቱን ሐዋርያት ስልጣነ ክህነት እንዳላቸው በማጠየቅ ሂዱና ፈታችሁ አምጡልኝ፣ እናንተ በበደል የታሰረውን ፍቱ ሲላቸው ስልጣነ ክህነት ሲሰጣቸው አያችሁ። በኃጢአት የታሰረውን በክፋት የታሰረውን በበደል የታሰረውን በዝሙት የታሰረውን በስርቆት የታሰረውን የኃጢአት እስራት የቆለፈውን ሂዱና ፍቱ ስላቸው ሐዋርያት ስልጣነ ክህነት ሲሰጣቸው እናንተ በምድር ያሰራችሁት ቅዱስ ማቴዎስ ምዕራፍ 18 ቁጥር 18 ላይ በምድር ያሰራችሁት በሰማይ መልሱ ምን ይሆናል? በምድር ያሰራችሁት በሰማይ የታሰረ ይሆናል። በምድር የፈታችሁት በሰማይ ምን ይሆናል? የተፈታ ይሆናል። ታዲያ አስፋልት ላይ ቁጭ ብለው ጎፈር ያበጠረው ቦርሳ ይዘው የሚዞሩት ማቴዎስ ወንጌል የለም እንደ መጽሐፍ ቅዱሳቸው ጎፈር ያበጥረው እንጾማለን የሚሉ እንጸልያለን የሚሉ ፈሪሳውያን ቀሚስ አስረዝመው አደባባይ ላይ ቆመው እውነት የሚሰብኩ የሚመስላቸው ተመጻዳቂዎች፣ ወገኞች፣ ወሬ የሚጠርቁ ፈሪሳውያን አስመሳዮች የሚል ዛሬ አሉ። ውስጣቸው ባዶ የሆነ ክርስቶስ ሲመሰገን በኢየሩሳሌም አይሁድ በቅናት ዓይናቸው ደም እንደለበሰ ዛሬ እንዲህ ስንሰባሰብ ደም የሚለብሱ ሰዎች አሉ። እግዚአብሔር ሲገበን የማይወዱ እናንተ በቤተ መቅደስ ስትሰበሰቡ የማይፈልጉ ደም የሚለብሱ ቁንጣን እስከሚይዛቸው የሚበሉ አምላካቸውን የማያውቁ ሆዳቸው አምላካቸው ሀሳባቸው ምድራዊ የሚይዙት ጊዜያዊ የሆነ ነገር እኔና እናንተ በቤቱ የሰበሰበን የአባቶቻችን አምላክ ክብርና ምስጋና አምልኮና ውዳሴ በእርሱ ይሁን። የአዳምና የሔዋንን መፈታት፣ የአዳምና የሔዋንን ከበደል መንጻት፣ የአዳምና የሔዋንን ከዘላለም ሞት ማምለጥ ሲያመለክት ፈታችሁ አምጡልኝ። ሔዋንና አዳም ከበደላቸው ከነበሩበት ከጨለማ ከሰማያ ሰማያት ወርጄ በአጭር ቁመት በጠባብ ደረት ተወስኜ እነሆ ድሼ እመጣለሁ አድናለሁ ያለው ያ ቀን
አላቸው። ይህ አህያዋ ላይ ያለው የማይቆረቆረውን ሕግ ብሉይ ወደ ኋላ አድርጌ አዲስ ኪዳን ምቹ የሆነ የምንኖሩበት ደስ የምትሰኙበት ደም የሚፈስበት ሥጋ የሚቆረስበት አዲሷን ሕግ ልመሰርትላችሁ ስለሆነ ማለት ነው። አመስግኑት እግዚአብሔር ነው ይሆናል እና በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም እያሉ ሕፃናቱን ቢከለክሏቸው ሕፃናት እንኳን ባይናገሩ ድንጋዮች እንደሚያመሰግኑ ክርስቶስ ተናግሯል። አዎ፣ ስለዚህ ዛሬ በቤተ ክርስቲያናችን አስተምሮ ክርስቶስ እውነተኛው አምላክ፣ እውነተኛው ንጉሥ፣ እውነተኛው ገዢ፣ አስተዳዳሪያችን፣ መሪያችን፣ መጋቢያችን ያንን ጨለማ እንደ መጋረጃ ጠቅልሎ ይህንን ብርሃን ያመጣው በአህያው ውርንጭላ ቁጭ ማለቱ፣ በአህያው ውርንጭላ ላይ መቀመጡ፣ ፈታችሁ አንጡልኝ ማለቱ፣ ከበደል ከኃጢአት የታሰሩት እንዲፈቱ፣ መከራ ያለባቸው በኃጢአት የታሰሩት፣ በበደል የታሰሩት፣ ዓይነ ልቦናቸው በተከታይነት በመንደረኝነት የታወሩት እንዲፈቱ ማለቱ ነው። የተጋባነው ይበላል የተጋባነው ሂዱና በፊታችሁ ወዳለችው ከተማ ቤተፋጌ አህያዋን እስከ ውርንጭላዋ ፈታችሁ አምጡልኝ። የአዳምና የሔዋንን የመፈታታቸውን ዕድሜ የመፈታታቸውን ዘመን እያመለከተ ነው። ዘንባባውስ ቅድም ተናግሬያለሁ። የዮዲት ሆሮፎሮንስ የተባለውን አመፀኛውን ሰው በጸሎቷ ስታስወግደው ዘንባባ ያዘችና እነሆ በእስራኤል እየዘመረች ዘንባባዋን ይዛ ወደ አደባባይ ወጥታ ከእስራኤል ሴቶች ጋር ዮዲት አመስግናለች። ዘንባባ ኃይል ነው። ዘንባባ ይኮሰኩሳል። ዘንባባ ግንዱን እሳት በልቶ መጨረስ አይቻልም። አንተም እውነተኛ አምላክ ስትሆን ባህርን መርምሮ ማግኘት የሚችል የለም ሲሉ ዘንባባ ራሳችን ላይ የምናደርገው ሁሉ ነገር የሚገኘው ከራስ ነው፣ ከግር ነው። ነገር ውስጥ ሁሉ ነገር የሚገኘው ከምንድን ነው? ከምንድን ነው የሚገኘው? ከራስ ነው። ስለዚህ ከራሳችን ላይ የምናገኘው የሁሉ መገኛ አንተ ክርስቶስ ነህ ስንል ዛሬ የያዝነውን ዘንባባ በራሳችን ላይ እናደርገዋለን። ዘንባባ ኃያል ነው፣ ይኮሰኩሳል፣ ኃይለኛ ነው፣ ይከረድዳል። አንተ ኃያል፣ አንተ ሕያው፣ አንተ ዘላለማዊ፣ አንተ የሕያው የማትባል የማትመረመር ኃያል ነው ሲሉ ዘንባባውን በራሳቸው ላይ እንዲያደርጉ ተደርጓል ማለት ነው። ስለዚህ የዘንባባ ትርጉም ይሄ ከሆነ ሆሳዕና ይሄ ከሆነ ትምህርታችን ጥቅል ስናደርገው ሆሳዕና ማለት በዕብራይስጡ ይህን ቋንቋ ማልኳችሁ የዕብራይስጥ ቋንቋ ቀጣይ ፍታት አለ፣ ጸሎተ ንስሐ አለ፣ ወቀድሞ አለ። ይህን ያክል ከተማማርን ኋላም በማታው ጉባኤ ትማማሩታላችሁ። ቅዳሴው ቀደም ተብሎ የተቀደሰው ቀደም ተብሎ ቁርባኑ በርከት ያለ ቆራቢ ያለ የአብዛን እግዚአብሔር አይቀንሰን። ደስ ይላል። ስለነበረ ጊዜ አምላካችን እግዚአብሔርን አመስግኑልን። አመስግኑት እግዚአብሔር። ምሳ ጊዜ የምንበላው መድኃኒት የምትወስዱ